ጋይስ አሁን አዲስ የመጣችሁ ከምር ይሄ ምክር ይጠቅማችኋል እናንተ ማለት ነው። አንድ ቤት ውስጥ 6 አመት ተመቸኝ ብላችሁ 5 አመት 6 አመት አትቆዩ። ማለት በቆያችሁ ቁጥር ንቀታቸውን በዛ ልክ ነው የሚሆነው። እኔ እዚህ ቤት የተቀመጥኩት አሁን ያለሁበት ቤት 5 አመት ከ4 ወር ምናምን ነው። ወላሂ አንዳንዴ እንዴ እውነቷን ይሁን እንዴ አጥፍቼ ይሁን እንዴ ብዬ ራሴን እንድጠራጠር ያደርገኛልና ሂጄ እስከመጣ ድረስ ልመናዋ ልነግራችሁ አልችልም። ልክ እዚህ እንደመጣው መቀመጤን ስታይ በተለይ ችግራችሁን አትናገሩ፣ እኔ ቤቴን አልጨረስኩም ምናምን ብዬ ስለነገርኳት በቃ አትሄድም የሚለው እንትን ስላላት ወላሂ ነው ምላችሁ። በቃ እኔ እንጃ እዚህ ጋር የለም ፍጥብ ቁጭ ካላልኩኝ ነው የምትለው። ድሮም እንደዛ ናት፣ ግን አንድ ሰው ናት። አንዳንዱ ታድለሽ አንድ ሰው ናት፣ ምሳሌ ስራ ለአንድ ሰው ነው ምናምን ይሉኛል። አዎ ስራ አይበዛብኝ፣ የሚያጨናንቀኝ ነገር የለም ከጅባ ምናምን በስተቀር። ግን ላኢላሃ ኢላላህ በቁማችሁ ነው በቃ የምታንቀጠቀጠው። በቃ የሆነ ነገር ስትናገር መናገር አውጥቼ መናገር ስለማልችል ልቤን ሁሉ ያመኛልና በቃ በሰዓታት እኔ ራሴ እለወጣለሁ በንግግሯ። በቃ ያመኛል፣ ሌሊቱን ሙሉ ያመኛል። አውጥቼ ግን እንደዚህ ነው ብዬ መናገር ማስረዳት አረበኛው ሁሉ አይጠፋብኛል። ግን ንግግሯ ያለ ጥፋቴ ነው በቃ ሁሉም ነገር። አንዳንዴ ጥፋት ሰው ሆኖ የማያጠፋ ሰው የለም። ሰው ሆኖ ጥፋት ያለ ጥፋት እንትን የሚል የለም። ግን ሰው ሲያጋንንባችሁ አጋጥሟችሁ አይቅ? አሁን አንድ ልብስ ይሄ አጥባችሁ ተወክሳችሁ የሆነ አንጠልጥላችሁ ሽቦ ላይ ሽቦና ሽቦ ተገጣጠመ ብሎ የሚጮህባችሁ በቃ ሽቦና ሽቦ እንደዚህ ባልና ሚስት ከላይ እንደዚህ እቃ ስታበዛበት ማለት ነው ላይ በላይ ሲደራረብ ቦታ ስለሚጠባ ይጠባበቃል ነው የምትለው። በቃ ብር ቆርጣለሁ፣ በቃ በእያንዳንዱ ብር ቆርጣለሁ ምናምን። እና እኔ የምመክራችሁ ነገር ብዙ አመታት ትቆዩ። በቃ ቶሎ ተፍተፍ ብላችሁ ወይ ቦታ መቀየር ወይ ቤት መቀየር። ተመቸኝ ብላችሁ በቆያችሁ ቁጥር እነሱ የሚያስቡት ከነሱ ሌላ ውጪ ሌላ ቦታ እንደማይመቻችሁ፣ እዚህ ያላችሁበት ተደላድላችሁ እየኖራችሁ እንደሆነ ነው የሚያስቡት። እና አንዳንዴ ሌላ ህይወት እንደሌላችሁ ለምን በቃ እነሱ ጋር መረሳት የለበትም ምንም ነገር። አንድ ሰው ሁሉ ነገር ፐርፌክት መሆን የለበትም። አልሐምዱሊላህ በአንዳንድ ነገራቶች ጥሩ ናት፣ መጥፎ ሰዎችም እንዳሉ ሁሉ። ግን በቃ እሷ የሆነ ነገር ስትናገር ልቤ ቀጥ ይላል። አውጥቼ መናገር አልችልም። አውጥቼ የሆነ ነገር እንደዚህ ነው ብዬ ልነግራት አልችልም። ተናገሪ ስትለኝ ራሱ እንባ ነው የሚያናንቀኝ። ከዛ ደግሞ ትንሽ ቆይታ ደግሞ በሰላም ስጠራኝ ደግሞ እረሳዋለሁ። በቃ የሆነ ነገርን አልይዘውም። እና ይሄን ጸባይን በጣም ነው የሚያስጠላኝ እውነት። አንዳንዴ ከልክ በላይ ሲሆን አረቦች ልካቸውን የሚናገራቸውን ሰው ነው የሚያከብሩት። እኔ ደግሞ ያ ሊመጣልኝ አልቻለም ከመጀመሪያ ስላላስለምርኳት። በመሀል ላይ መለወጥ ደግሞ ከባድ ነገር ነውና በተቻላችሁ አቅም በኃይል መዳሞቻችሁ ከተናገረቻችሁ ሲሪየስ ሆኑባቸው። እንደኔ አትለፉት ሲምፕል ነው ብላችሁ እና ለእናንተ ራሱ ጥሩ አይደለም። ባህሪያችሁ ሁሉ ነው የሚቀየረውና በተቻላችሁ አቅም ራሳችሁን ለማስከበር ሞክሩ። እንደኔ እንዳትሆኑ።